3.4 The inception of power struggle among the ruling elites from 1906 to 1935 በኢትዮጵያ መሪዎች መካከል የነበረውን የስልጣን ሽኩቻ ከ1906 እስከ 1935 ያለውን ታሪክ በዚህ ለሰን የምንመለከት ይሆናል። Let's go deeper. The year 1906 might be regarded as the watershed moment in the post-Adwa Ethiopian political history. በኢትዮጵያ የፖለቲካ ታሪክ ከ1906 ከባዱና አሳሳቢው ሁኔታ ነበረ በኢትዮጵያ ታሪክ ውስጥ ማለት ነው። የኢትዮጵያ የፖለቲካና እንዲሁም የድንበር ሁኔታዋ አደጋ ላይ የወደቀበት ነበረ። ምክንያቶቹም ደግሞ እንመልከታቸው። Menelik suffered his first stroke in this year, an illness that would claim his life 7 years later. እንግዲህ በ1906 ንጉሠ ነገሥት ምኒልክ ከፍተኛ የሆነ ህመም ተጋረጠባቸው ማለት ነው። ይህ ህመም እንግዲህ ከ7 ዓመታቶች በኋላ ማለትም በ1913 ህይወታቸውን ሊነጥቃቸው የቻለ ህመም ነው ማለት ነው። This was made worse by the death of his cousin ራስ መኮንን ወልደ ሚካኤል in the same year, who was widely expected to replace him on the throne. ንጉሠ ነገሥቱን ተክቶ ስልጣኑን ይረከባል ተብሎ ይታሰብ የነበረው ራስ መኮንን ወልደ ሚካኤል በተመሳሳይ ዓመት ማለትም በ1906 ህይወቱን ማለፉን ተከትሎ ሀገሪቱ ከባድ ሁኔታ ላይ ወደቀች። as a result of this development the issue of succession has arisen. ይሄንን ተከትሎ እንግዲህ የስልጣን ሽኩቻው ወይንም ደግሞ ስልጣንን ከምኒልክ ቀጥሎ ማን ይያዝ ወይንም ስልጣኑ ላይ ማን ይውጣ የሚል ጥያቄ ተነሳ ማለት ነው። as a result the surrounding colonial powers, the United Kingdom, France and Italy, formed a tripartite treaty in the same year, assuming that Ethiopia would fall into disorder if Menelik died. ይህንንም ተከትሎ ንጉሠ ነገሥት ምኒልክ የሚሞት ከሆነ ሀገሪቱ አለመረጋጋት ውስጥ ትገባለች ብለው ስላሰቡ እነዚህ ታላላቅ የምዕራብ ሀገራቶች ማለትም እንግሊዝ፣ ፈረንሳይና ጣሊ የሶስትዮሽ ስምምነትን አደረጉ ማለት ነው። Britain and France will each have a sphere of influence over the Nile basin and the railway zone respectively. ፈረንሳይ የሬልዌዩን ከአዲስ አበባ ጅቡቲ ያለውን የባቡር መንገድ፣ እንግሊዝ ደግሞ የናይል ተፋሰስን ለመቆጣጠር ተስማሙ ማለት ነው በስምምነቱ መሰረት according to this pact ይላል። ጣሊያን ደግሞ the hinterland of Italy colonies Eritrea and Italian Somaliland were considered as parts of Italy's interest ማለት ነው። በሰዓቱ የጣሊያን ቅኝ ግዛት የነበሩት የኤርትራና የጣሊያን ሶማሊላንድ የሆነ ሶማሊላንድ ማለት ነው በእነሱ መካከል በኢትዮጵያ አድርጋ መንገድ ለመገንባት የተስማሙበት የሶስትዮሽ ስምምነት ነበረ ማለት ነው። ሶ ይሄ ሀገሪቱን ከፍተኛ የሆነ አደጋ ውስጥ ጣላት። የንጉሠ ነገሥቱ መታመም፣ የራስ መኮንን ወልደ ሚካኤል መሞት እንዲሁም ደግሞ እነዚህ ሶስቱ ሀገራቶች ኢትዮጵያ ለመከፋፈል ወይንም ደግሞ የራሳቸውን ጥቅም ለማስከበር ያደረጉት ሁኔታ ወይም ያደረጉት ተግባር ኢትዮጵያን አደጋ ላይ ጣላት ማለት ነው። Emperor Menelik established Ethiopia's first cabinet minister of council in 1907 to address the looming crisis of succession and power vacuum ማለት ነው። እንግዲህ ንጉሠ ነገሥት ምኒልክ ፖለቲካሊ በጣም የበሰሉ መሪ ነበሩ። ሶ ልክ መታመማቸውን በተገነዘቡ ጊዜ በ1907 ሚኒስተር ኦፍ ካውንሲል የሚኒስትሮች ምክር ቤት ብለው አቋቋሙ ማለት ነው። ይህንንም ያደረጉበት ምክንያት ደግሞ የስልጣን ሽኩቻው እየተጋነነ ወይም እየባሰ መምጣቱን ሲመለከቱና ፓወር ወይንም ስልጣን ማን ይቆጣጠረው የሚለው ክፍተት ስለተፈጠረ እሱን ለማስተካከል ነበረ የሚኒስትሮች ምክር ቤትን በ1907 ያቋቋሙት ማለት ነው። In 1909 he also named his grandson ልጅ ኢያሱ as his successor regent ማለት ነው። በ1909 ደግሞ የልጅ ልጃቸውን ልጅ ኢያሱን ማለት ነው እንደሳቸው ተተኪ አድርገው ሾሙት ወይንም ደግሞ ሬጀንት የምንለው እንደራሴ አድርገው ሾሙት ማለት ነው ልጅ ኢያሱን። In the meanwhile Empress Taitu influence grew, but she faced stiff opposition from the Shuan nobles who saw her as a significant danger to their domination ማለት ነው። ይህንን ተከትሎ ንጉሠ ነገሥት ምኒልክ መታመማቸውን ተከትሎ ሚስታቸው ጣይቱ የፖለቲካውን ስልጣን ረን በማድረግ ወይንም በማሳለጥ ሁኔታ ከፍተኛ የሆነ ሚና መጫወት ጀመረች። ይሄ ደግሞ የሸዋን ኖብሎች ወይንም የሸዋን መኳንንቶች አላስደሰታቸውም ነበር። ምክንያቱም ደግሞ ኢምፕረስ ጣይቱ እንደሚታወቀው ከበጌ ምድር ወይንም ደግሞ
ከሰሜኑ የኢትዮጵያ ክፍል ከጎንደር አካባቢ ስለሆነች ማለት ነው። ሶ እነሱ ከዛ አካባቢ ስለሆነ የመጣችው ፖለቲካውን የበለጠ እየተቆጣጠረችው ስትመጣ የሸዋ ዶሚኔሽን ወይም የሸዋ የበላይነት ይንኮታኮታል ብለው ስላሰቡ እሷን እንደ ጠላት ነበር ያዩት፣ ወይንም ደግሞ እሷን አልተቀበሏትም ነበረ ማለት ነው። they organized a resistance against her and she was forced to abstain from participating in the country's politics in 1910 ማለት ነው። ይህንንም ተከትሎ እንግዲህ ከፍተኛ የሆነ ተቃውሞ ገጠማት ማለት ነው። በስተመጨረሻም በ1910 ላይ የታመሙትን ንጉስ ሚኒሊክን እንድታስታምም ከፖለቲካው ሚና አስወገዷት ማለት ነው ጣይቱን። ኢያሱ began to wield his full power with the fall of Taitu and the death of ራስ ተሰማ ናደው and his de facto rule lasted from 1911 until 1916 ማለት ነው። የንግስት ጣይቱን ከፖለቲካው ሚና መወገድና የልጅ ኢያሱ ሪኤጀንት ወይንም የልጅ ኢያሱ እንደራሴ ራስ ተሰማ ናደው መሞታቸውን ተከትሎ ስልጣን በልጅ ኢያሱ ስር ወደቀ ማለት ነው። ልጅ ኢያሱ እንግዲህ ፖለቲካል ኤክሰርሳይሳቸውን በሚገባ ከ1911 እስከ 1916 ለትንሽ ዓመታቶች ማስተዳደር ችሎ ነበር ማለት ነው። ኢያሱ enhanced laws and regulation on the one hand he announced a series of action and policies that might be described as progressive and bold yet contentious on the other hand ማለት ነው። ኢያሱ እንግዲህ በኢትዮጵያ ፖለቲካ እንግዲህ የተለያዩ ህጎችንና ደንቦችን ማውጣት ችሎ ነበረ። በአንድ በኩል ስንመለከተው ፕሮግሬሲቭ ወይንም ደግሞ ተጓዥ የምንለው አይነት የሰለጠነ የምንለው አይነት ቢሆንም በአንዳንድ ሁኔታዎች ደግሞ ወደ ኋላ የቀሩ ሁኔታዎችን ያደረገበት ወይንም ያወጣቸው ህጎች ነበሩ ማለት ነው። some of ኢያሱስ action brought together internal and external forces eventually leading to his overthrow in 1916 እንግዲህ በ1916 ከስልጣኑ ላይ ተወግዷል ማለት ነው። ልጅ ኢያሱ የተወገደበት ምክንያት ደግሞ ውስጣዊና ውጫዊ ኃይሎች እሱን ስላልተቀበሉት ነው። በውስጥ እንግዲህ ኢያሱ የሸዋን ኖቢሊቲዎች እያስወገደ ወይንም ደግሞ ድሮ ላይ የነበሩትን ባለስልጣናቶች ትላልቆቹን ማለት ነው እነሱን እያስወገደ የራሱን ጓደኞችና ወጣቶችን የተካበት ሁኔታ ነበረ። ይህ ደግሞ የሸዋን መኳንንቶችን አላስደሰታቸውም። ከውጭ ደግሞ ልጅ ኢያሱ በአንደኛው የዓለም ጦርነት ላይ ከነ ጀርመን ከነ ቱርኮች ጋር ከነሱ ጋር ስምምነት መፍጠሩን ተከትሎ ከውጭ ደግሞ ጠላት ወይንም ጠላት ኃይልን አመጣበት ማለት ነው። በስተመጨረሻም 1916 ላይ ከስልጣኑ ላይ ሊወገድ ችሏል ማለት ነው ልጅ ኢያሱ። እዚህ ጋር የምንመለከተው በምስሉ ላይ ማለት ነው። ኢያሱ maintained Minilik's modernization agenda which included the construction of አዲስ አበባ ፈርስት ፖሊስ ፎርስ። እንግዲህ የልጅ ኢያሱ የሚኒሊክን የዘመናዊነት አጀንዳ ለማስቀጠል ሞክሮ ነበረ። ለዚህም ማሳያዎቹ አዲስ አበባ ላይ የመጀመሪያውን የሆነውን የፖሊስ ፎርስ ማሰልጠን ችሏል ማለት ነው። ሌላኛው ያደረገው አስተዋጽኦ he tried to reform property ownership and taxation የሀብት ባለቤትንና የታክስን ሁኔታ ለማስተካከል ሞክሯል። removed the traditional ቁራኛ system of tying plaintiffs and defenders together ቁራኛ የምንለውን ባህላዊና ኋላ ቀር የሆነ ሲስተም ለማስወገድ ተችሏል። ቁራኛ ማለት እንግዲህ ከሳሹም ተከሳሹም በአንድ ፍርድ እስኪገኝ ድረስ በአንድ የሚታሰሩበት የባህላዊ ሲስተም ነበረ ማለት ነው። ይህንን አስወግዷል። ሌላኛው and outlawed the indigenous institution of ሌባ ሻይ or magical thief catcher ሌባ ሻይን የምንለውን ባህላዊ እና ኋላ ቀር የሆነ ሲስተም ማስወገድ ችሏል። ሌባ ሻይ ማለት ሌባን የሚይዙበት ሁኔታ ነበረ። እንዴት ነው ሌባን የሚይዙበት የነበረው መንገድ ደግሞ አንድን ወጣት ወይንም የሆነን አካል ኢንቶክሲኬት ካደረጉት በኋላ ካሰከሩት በኋላ በመንደር ውስጥ እንዲጓዝ ያደርጉታል። ያ የሰከረው ሰውዬ የሆነ ቦታ ላይ አደናቅፎት ሊሆን ይችላል ወይ በሆነ ምክንያት ይወድቃል። የወደቀበት ቤት ውስጥ ወይም የወደቀበት በራፍ አካባቢ ከወደቀ እዛ ቤት ውስጥ ሌባ አለ ተብሎ የሚታሰብበት ሁኔታ ነበረ። ያንንም ሰው እንደ ሌባ ይዙት ነበር። ይሄ ነው ሌባ ሻይ ማለት ነው። ይሄንን ኋላ ቀር የሆነ እና ኢፍትሃዊ የሆነ አሰራር ልጅ ኢያሱ አስወግዷል ማለት ነው።
Iyasu was deposed on September 27, 1916 and ዘውዲቱ ሚኒሊክስ daughter was named Empress of Ethiopia በ1916 መስከረም 27 ላይ ነበር እንግዲህ ልጅ ኢያሱ ከስልጣኑ ላይ ሊያስነሱት የቻሉት ማለት ነው። እነዚህ ከውስጥም ከውጭም የተነሱበት ኃይሎች ማለት ነው። ያንን ተከትሎ ዘውዲቱ የሚኒሊክ ልጅ ማለት ነው እንደ ኢምፕረስ ወይንም እንደ ንግስት ሆና ኢትዮጵያን ማስተዳደር ጀመረች ማለት ነው። ደጃች ተፈሪ መኮንን was promoted to the rank of France and named successor to the throne ማለት ነው። ተፈሪ መኮንን የወደፊቱ ንጉሠ ነገሥት ኃይለ ሥላሴ ማለት ነው ከደጃችነት ወደ ራስነት ስልጣናቸውን በማሳደግ የስልጣኑ አልጋ ወራሽ አድርገው ሾሟቸው ማለት ነው። በተመሳሳይ ዓመት በ1916 ማለት ነው። following ኢያሱስ removal from power by a palace coup ኢያሱስ ፋዘር ንጉስ ሚካኤል tried unsuccessfully to reverse the coup ማለት ነው። እንግዲህ ኢያሱ መፈንቅለ መንግስት ነበር የተደረገበት። መፈንቅለ መንግስትም የተደረገበት ደግሞ በቤተ መንግስት ሰዎች ነበሩ ማለት ነው። ይሄንን መፈንቅለ መንግስት ለመቀልበስ የወሎ ንጉስ ሚካኤል ማለትም የሱ አባት ማለት ነው የልጅ ኢያሱ አባት ሞክሮ ነበረ። ነገር ግን አልተሳካለትም። unsuccessful ነበረ። his plan were thwarted when his soldiers were decisively defeated and he was captured by the Shuan army led by ራስ ተፈሪ at ሰገሌ on October 27, 1916 in the deadliest battle since አድዋ ማለት ነው። እንግዲህ ንጉስ ሚካኤል ከፍተኛ የሆነ ወታደራዊ ኃይልን በማሰማራት የልጁን መፈንቅለ መንግስት ለመቀልበስ ጦርነት ከፍቶ ነበረ። በዛም ጦርነት በራስ ተፈሪ ወይንም በኃይለ ሥላሴ በተመራው የሸዋ ኃይል ማለት ነው ሰገሌ ላይ ሊሸነፍ ቻለ ማለት ነው ንጉስ ሚካኤል። የሱን ሽንፈት ተከትሎ ከአድዋ ቀጥሎ ከባዱ ጦርነት የሰገሌው ጦርነት ነበረ ማለት ነው። የእርስ በርስ ጦርነትም ቢሆን power was shared between Empress ዘውዲቱ ሚኒሊክ second daughter and ራስ ተፈሪ መኮንን son of the renowned ራስ መኮንን following the successful palace revolt against ልጅ ኢያሱ in 1916 ከላይ እንደተመለከትነው እንግዲህ እዚህ ጋር በኢምፕረስ ዘውዲቱና በንግስት ዘውዲቱና በሚኒሊክ ልጅ ማለት ነው በተፈሪ መኮንን ወይንም የወደፊቱ ኃይለ ሥላሴ ማለት ነው በእነሱ መካከል ፓወር ወይንም ኃይል ስልጣን ሼር ይደረግ ነበረ ማለት ነው። ራስ ተፈሪ እንግዲህ የራስ መኮንን ልጅ ናቸው። following the successful palace revolt against ልጅ ኢያሱ በልጅ ኢያሱ 1916 ላይ የተደረገውን መፈንቅለ መንግስት ተከትሎ ዘውዲቱና ተፈሪ መኮንን ስልጣኑን ያዙ ማለት ነው። the political settlement of 1916 marked the start of a difficult and unusual period of dual governance known as the time of diarchy ማለት ነው። የ1916ቱን የስልጣን መደላድል ተከትሎ ኢትዮጵያ ላይ አዲስ የሆነና የማይታወቅ የሆነ የስልጣን አያያዝ ተጀመረ ማለት ነው። ይህም ዘ ዳያርኪ ይባላል። ዳያርኪ ማለት በንግስት ዘውዲቱና በተፈሪ መኮንን ማለት ነው በእነሱ መካከል የስልጣን መጋራት እሱን ነው ዳያርኪ የምንለው ማለት ነው። ስልጣን በሁለቱ ሰዎች መካከል ይጋሩት ነበረ ማለት ነው። this is why we call diarchy ይሄንን ዳያርኪ ብለን እንሰይመዋለን። the time was actually characterized by an ongoing dispute between Empress ዘውዲቱ's adherents known as the conservative or indigenous camp on the one hand and the progressive Prince ተፈሪ መኮንን and his supporter in the other hand ማለት ነው። ይሄ እንግዲህ ሁለት ግሩፖችን ሊፈጥር ቻለ ማለት ነው። ኋላ ቀሩንና ተሻጋሪውን ወይንም ደግሞ ተራማጅ ኃይል የምንላቸውን ግሩፖች ፈጠረ ማለት ነው። ኮንዘርቫቲቭ ወይንም ኋላ ቀሩ አጥባቂው በዘውዲቱ የሚደግፉት ናቸው። ራስ ተፈሪን የሚደግፉት ደግሞ ፕሮግሬሲቭ ወይንም ተጓዦቹ አሻጋሪዎቹ ተብለው ተሰየሙ ማለት ነው። the conservative camp was led by ፊት አውራሪ ሀብተ ጊዮርጊስ ደናግዴ ኮንዘርቫቲቭ የምንለው ግሩፖች በፊት አውራሪ ሀብተ ጊዮርጊስ ደናግዴ ነበረ ይመራ የነበረው ማለት ነው። the expulsion of the minister in 1918 with the exception of ሀብተ ጊዮርጊስ ደናግዴ minister of war from 1907 until 1926 was the first step towards enhancing ተፈሪ's power ማለት ነው። 1918 ላይ እንግዲህ ሚኒስተሮቹ ማለትም ሚኒሊክ የሾማቸው ሚኒስተሮች ከስልጣን ተወገዱ። ማን ሲቀር
የጦር ጀነራሉ ሀብተ ጊዮርጊስ ደናግዴ ሲቀር ሌሎቹ ሁላቸውም ከስልጣን ላይ ተወገዱ ማለት ነው። ሶ ይህ ደግሞ ለተፈሪ መኮንን ወይንም ለወደፊቱ ኃይለ ሥላሴ ማለት ነው ከፍተኛ የሆነ የስልጣን መደላድልን አበጀለት ማለት ነው። ሀብተ ጊዮርጊስ ዳይድ ፒስፉሊ ኢን ዲሴምበር 1926 ፑቲንግ አን ኢንድ ቱ ዜር ሳይለንት ስትረግል ማለት ነው። ሀብተ ጊዮርጊስ እንግዲህ በ1926 ላይ ሰላማዊ የሆነ ሞትን ሞተ ማለት ነው። ሶ ያንን ተከትሎ ይህ ደግሞ ሌላኛው የተፈሪን ወይንም የኃይለ ሥላሴን ስልጣን ከፍ ያደረገ ሁኔታ ነበረ ማለት ነው። ነንዝለስ ዜር ዌር ሰቨራል ኦፕን ቻሌንጅስ ቱ ዘ ሬጀንት ኤክስፓንዲንግ ፓወር። ነገር ግን ተፈሪ ወይንም ኃይለ ሥላሴ ስልጣናቸውን የበለጠ ከፍ እንዳያደርጉ ሌሎችም ቻለንጆች ወይንም ችግሮች ገጥመውት ነበረ። ከነዛም መካከል ደጃች ባልቻ ሳፎ ገቨርነር ኦፍ ሲዳሞ የሲዳሞ አስተዳዳሪ የነበረው ባልቻ ሳፎ፣ እንዲሁም ራስ ጉግሳ ወሌ ገቨርነር ኦፍ በጌ ምድር የበጌ ምድር አስተዳዳሪ የነበረው ደግሞ ራስ ጉግሳ ወሌ እሱም ስልጣኑን እንዳያደላድል የበለጠ ችግር ሆኖበት ነበረ ለኃይለ ሥላሴ። ኤንድ ኤክስ ሃዝባንድ ኦፍ ዘውዲቱ እንግዲህ ጉግሳ ወሌ የዘውዲቱ የድሮ ባሏ ነበረ ማለት ነው። ኢሹድ አን ኦፕን ቻለንጅ ተፈሪ ማለት ነው። ግልጽ የሆነ ቻለንጅ ሆኖበት ነበረ ለተፈሪ መኮንን ወይንም ደግሞ ለኃይለ ሥላሴ። ዘ ኮንፍሊክት ዌር ኢንድድ ዌን ደጃች ባልቻ ወዝ ሪሙቭድ ፍሮም ሂዝ ገቨርነርሺፕ ኢን 1928 ኤንድ ራስ ጉግሳ ወዝ ዲፊትድ አት ዘ ባትል ኦፍ አንቸም ኢን 1930 ማለት ነው። ሶ እነዚህ ለኃይለ ሥላሴ የስልጣን መደላድል መሰናክል የነበሩበት ሁለቱ ግለሰቦች ባልቻ እንግዲህ ደጃች ባልቻ ከስልጣኑ በ1928 ላይ ተወገደ ማለት ነው። ራስ ጉግሳ ደግሞ በአንቸም ጦርነት 1930 ላይ ተሸነፈ ማለት ነው። ሶ ይህ ለተፈሪ መኮንን ወይንም ደግሞ ለወደፊቱ ንጉሠ ነገሥት ኃይለ ሥላሴ ከፍተኛ የሆነ እድል ነበረ ማለት ነው። ዘ ኮሮኔሽን ኦፍ ራስ ተፈሪ አዝ ንጉስ ኢን 1928 ኤንድ ኢምፐረር ኢን 1930 ማርኬድ ዘ ቢጊኒንግ ኦፍ ኃይለ ሥላሴስ አውቶክራሲ ማለት ነው። 1928 ላይ እንደ ንጉስ መሾሙ እና 1930 ላይ ደግሞ እንደ ንጉሠ ነገሥትነት መሾማቸው ኃይለ ሥላሴ የኃይለ ሥላሴን አውቶክራሲያዊ ወይንም ደግሞ አምባገነናዊ መንግስት እንዲጀምር አደረገ ማለት ነው። After gaining virtual control of power, the emperor implemented a series of reforms and adjustments aimed at setting the groundwork for autocratic rule ማለት ነው። እንግዲህ ስልጣናቸውን ከጨበጡ በኋላ ንጉሠ ነገሥቱ የተለያዩ ሪፎርሞችን ማሻሻያዎችን አድርገዋል ማለት ነው። ለአምባገነንነታቸው ወይም ለአምባገነናዊ ግዛታቸው እንዲመቻቸው አድርገው ከነዛ መካከል እንግዲህ the first written constitution of 1931 established the legal base for emerging absolutism 1931 ላይ በኢትዮጵያ የመጀመሪያው ህገ መንግስት ተጻፈ ማለት ነው። ይሄ ህገ መንግስትም እንግዲህ የእሳቸውን ፈላጭ ቆራጭነት ያረጋገጠ ነበረ ማለት ነው። the constitution provided a legal framework for ኃይለ ሥላሴ emerging autocratic rule ማለት ነው። ሌጋል ህጋዊ የሆነ አምባገነናዊ እንዲሆኑ አደረጋቸው ማለት ነው። የ1931 ህገ መንግስት the constitution recognized the emperor's unrestricted right to make appointment and dismiss people, administering justice, declare and end wars and grant lands and honors ማለት ነው። ህገ መንግስቱ እንግዲህ ለንጉሠ ነገሥቱ ኃይለ ሥላሴ ያልተገደበ መብት ነበር ያላቸው። ያልተገደበ መብት ያላቸው እንግዲህ በብዙ ዘርፍ ነው። ከነዛ መካከል አፖይንትመንት ኤንድ ዲስሚስ ፒፕል ስልጣን ላይ የማውጣትና ከስልጣን የማውረድ መብቱ ሙሉ በሙሉ የእሳቸው ነው። ፍትህን የማስፈን መብቱም የራሳቸው ነው። እሳቸው ናቸው ፈላጭ ቆራጭ የነበሩት። ዲክሌር ዋር ኤንድ ኢንድ ዋር ጦርነት የማወጅና ጦርነት የማቋረጥ መብትም የራሳቸው ነበሩ። ኤንድ ግራንት ላንድስ ኤንድ ኦነር መሬት የሚሰጡት የነበሩት ክብርም ወይንም ደግሞ ማዕረግን የሚሰጡትም ራሳቸው ናቸው ማለት ነው። ሶ ይህ ህገ መንግስት ለሳቸው ያልተገደበ ስልጣን ሰጣቸው ማለት ነው። ዘ ፕሮቪንሻል ሄሬዲታሪ አሪስቶክራሲ ሎስት ኤ ሎት ኦፍ ፖለቲካል ኢንፍሉዌንስ ዊዝ ዘ 1931 ኮንስቲትዩሽን ግዛታዊ አስተዳዳሪዎቹ ማለት ነው እንግዲህ በ1931 ህገ መንግስት መካከል የነሱ ፖለቲካዊ የበላይነት ወይም ኢንፍሉዌንሳቸው ወደቀ ማለት ነው። የግዛት አስተዳዳሪዎቹ ወይም ፕሮቪንሻል ሄሬዲተሪ የምንላቸው with the exception of Tigray which was permitted to be ruled by a descendant of its local hereditary chiefs the country's other provinces lost their
internal autonomy and were replaced by individual nominated directly by the emperor ማለት ነው። 1931ን ህገ መንግስት ተከትሎ ከትግራይ ውጭ ያሉ ግዛቶች ማለት ነው ሁሉም ንጉሠ ነገሥቱ በሾሟቸው ባለስልጣኖች ብቻ ነበር ይተዳደሩት የነበሩት። ትግራይ ግን ለብቻዋ በራሳቸው በሎካሉ ወይንም ደግሞ በሀገሬው መሪዎች እንዲመሩ ፈቀደ ማለት ነው ህገ መንግስቱ። So the formation of national army was another measure through which the emperor attempted to consolidate his power. ሌላኛው ደግሞ ስልጣኑን የበለጠ ለማጠናከር የተጠቀመው ሚሊታሪያዊ ወይንም ፎርሜሽን ኦፍ ናሽናል አርሚ ሀገራዊ ወታደርን ፎርም ማድረግ ወይንም ደግሞ መመስረቱን ተከትሎ ነው ማለት ነው። In 1913 the Belgium officer began training the imperial bodyguard በ1930 እንግዲህ የኢምፔሪያሉን ወይንም ደግሞ የንጉሱን ቦዲጋርድ ማሰልጠን ጀመረ ማለት ነው። In 1934 the first officer training school was established in at ሆለታ የመጀመሪያው ሀገራዊ ወታደሮችን ማሰልጠኛ የነበረው ትምህርት ቤት ሆለታ ላይ ተቋቋመ። ዌስት ኦፍ ካፒታል ባይ ስዊዲሽ ሚሊታሪ ሚሽን ከአዲስ አበባ እንግዲህ በስተምዕራብ ወይንም ከዋና ከተማዋ አዲስ አበባ በስተምዕራብ ነው ሆለታ የምትገኘው። ሚሊታሪዎቹ ወይም ወታደሮቹ ደግሞ ስዊድን ግለሰቦች ነበር ይሰለጥኑ የነበሩት። the first batch of officers 3 years training program was disrupted by the Italian invasion ነገር ግን የጣሊያንን ዳግም ወረራ ተከትሎ ይሄ ስልጣና ሊቋረጥ ችሏል ማለት ነው። rather than career officers the cadets began to make history as passionate patriot ማለት ነው። ሶ እነዚያ እነዛ ስልጣና ጀምሮ የነበሩት ለ3 ዓመት የሰለጠኑት እንደ ኦፊሰር ሳይሆን ሀገራቸውን እንደ አርበኛ ሆኖ ማገልገል ጀመሩ ማለት ነው። ሶ in the next lesson we are going to see 3.5 the fascist Italian aggression and patriotic resistance ጣሊያን ኢትዮጵያን ዳግም ለመውረር ያደረገችውን ሙከራና የኢትዮጵያ አርበኞች ደግሞ እንዴት አድርገው ሲቃወሙ እንደነበረ በቀጣይ ክፍል እንመለከታለን። Thanks for watching. Subscribe my YouTube channel. ከፍተኛ የሆነ ኤነርጂ እያወጣሁበት ስለሆነ ሰብስክራይብ እንድታደርጉኝ ጋብዛችኋለሁ። Thanks.